ዛሬ አንድ ከስተመሬ የቦሌ መድኃኔዓለምን ሳይት ሊገዛ ሳይት መጥቶ ነበር እና ከዚህ በፊት ስለገጠመው ነገር ትንሽ አወራኝ። ከዚህ በፊት እንደዚህ ዲል ፈጽሞ ነበረ ፕሮፐርቲ ላይ ገንዘብ ለማዋል። ያኔ የአከፋፈል ሂደቱ በተርም ነበረ። አይ ቲንክ በ3 ወር ወይ በ4 ወር ጊዜ ውስጥ ነው የሆነ ያክል ፐርሰንት የሚከፍለው። ይህም ሲባል ኮንስትራክሽኑ ቢሄድም ባይሄድም መክፈል አለበት ማለት ነው። ሶ በዛ ምክንያት በ2 ዓመት ውስጥ ትረከባለህ ተብሎ የነበረውን ቤት ሴላው አልተረከበም። ሶ ዛሬ ለእናንተ በግንባታ ላይ ያሉ ቤቶችን ወይም የንግድ ሱቆችን ስንገዛ ምን ቼክ ማድረግ ይኖርብናል የሚለውን ነገር አወራለሁ። የመጀመሪያው ነጥብ ቅድም እንደነገርኳችሁ የአከፋፈል ሂደት እንዴት ነው? የአከፋፈል ሂደት 2 አይነት አለ። አንድ ኮንስትራክሽን ቤዝድ አለ። ኮንስትራክሽኑ በሄደበት ፍጥነት ልክ የሆነ ያክል ፐርሰንት ይከፈላል። ሁለተኛ ደግሞ በታይም ፔሪድ ነው። ኮንስትራክሽኑ ቢሰራም ባይሰራ በ4 ወር ከሆነ በ4 ወር ጊዜ ውስጥ ይከፈላል። እንደዛ ነበር። ኮንስትራክሽን ቤዝድ ሲሆን ግን ኮንስትራክሽኑ የሆነ ያክል ሌቭል ላይ ሲደርስ ነበር የሚከፈለው። ሶ ይሄ ለከስተመር በጣም ጠቃሚ ነው፣ እያየ ፕሮግረሱን እያየ ስለሚከፍል። ሁለተኛው ፕሮግረሱ እንዴት ነው እየሄደ ያለው? በ2 ዓመት ውስጥ የሚረከብ ፕሮጀክት ከሆነ አሁን የግንባታ ፍጥነት በምን ያክል ስፒድ እየሄደ ነው የሚለውንም ቼክ ማድረግ ይኖርብናል። ሶስተኛው ድርጅቱ ምን ያክል ተአማኝ ነው። የድርጅቱን ተአማኝነት በደንብ ቼክ ማድረግ አለብን። ከዚህ በፊት ምን ሳይት አስረክቧል፣ ፎር ዘ ፊውቸርስ ምን ለማስረከብ ምን ለመስራት ፕላን አለው የሚለውን ቼክ ማድረግ፣ እንዲሁም ደግሞ የሚረከብበትን ጊዜ ቼክ ማድረግ። ኮንስትራክሽኑ እንዴት እንደሄደ ቼክ እናደርጋለን። ዘን የምንረከብበት ጊዜ በምን ያክል ጊዜ ነው፣ ብራችን ቫሊዩን እያጣ ነው ወይስ ቫሊዩ እያገኘ ነው የሚለውን ነገር ቼክ ማድረግ። ፕላስ ደግሞ ስንከፍል እስካሌሽን አፌክት ያደርገዋል፣ በዶላር ነው በብር ነው የሚለውን ሁሉንም ኢንዲቴል ቼክ አድርገን ብራችንን ኢንቨስት ማድረግ ይገባናል ማለት ነው። ለተለያዩ የቤትና የንግድ ሱቅ ኢንቨስትመንት ጥያቄዎች ወይ ደግሞ ሳይቶቻችንን ማየታችሁ እዚህ መወሰን ለምትፈልጉ ክላይንቶቻችን ታች ባለው ስልክ ደውላችሁ መነጋገር እንችላለን።